ብዙ ሰፈር ላይ አራዳ አለ እኛ ሰፈር ላይ ደግሞ ያራዶች አለቃ ነው ያለው ቀኝነት የላለ ሰው ክፉ አሰራ ማን ይወዳደራል ከየሽ የትም ሰፈር የትም ሀገር ብትሄድ የጨርቆስ ልጅ ነኝ ካልክ ማንም ሰው በቃ በርድና ነው የሚሄድ ሌላው ይቀርና እብድ መጥቶ እዚህ ነው ድኖ የሚሄደው ጃኬቱ ዘሎ ከቲሸርቱም ዘሎ ይታያል አንገቱ ምርጥ ያበሻ ልጅ ነው ዘረ መኳንንት ግጥጥ ያለ ገጠጤም ሊሆን ካለ ገጠጤም ይሆናል ያው ፈጣጣም ሊሆን ካለ ፈጣጣም ይሆናል በማንኛውም ነገር ላይ ቀድመ ዝግጁ ሆኖ የሚቀርብህ የቂርቆስ ልጅ ነው እንደውም ብዙዎቹ ከዚህ መተው የቦኖ ውሃ ይቀዱ ነበር መንታው ሁሉ ያስወልዳል ጨርቆስ ሁሉም ተዋናይ ነው ባይዜ ቦታ ነው እንጂ ሊያየው አቡንም ይቅድምም ታስካታ አለች ዶሮ እኔ አንቺን ማግኘቴ ህልም ነው ዘንድሮ እኔ አንቺን ማግኘቴ ህልም ነው ዘንድሮ መገን ያራዳ ልጅ እነ ድንጋይ ኮሱ መገን ያራዳ ልጅ እነ ድንጋይ ኳሱ የጨርቆስ ልጅ ከምን ተጭሆ ከምን ደረሱ ከምን ተጭሁ ከምን ደረሱ ከጨርቆሶች ጋራን አብረው ቢሰደዱ ቢያገኝ የሚያበላን ቢያጣም ያዝናል ወዱ ሰይሰ አራዳ አንገዳ አንከየን ወዲያ አመት ሄድበት እስቲ ዲበል ይጣማላችሁ አይገኙም እንጂ ሲገኙስ ማር ናቸው አረዱናለሽ ዮታኒ ዝናካማራ ዲገሞሲ ታቅና ጨዋታን ዝናካማራችሁ ከጨርቆሶች ጋራ ተዋወቃችሁ ጨርቆሶች ጋራ በተዋወቃችሁ ሚስማር ምን ያደርጋል ከሌለ መዶሻ አራዳ አይወድቅ በፋራዎች ጥቅሻ አራዳ አይወድቅም በፋራዎች ጥቅሻ ዘመዴ አዘለማ ከፈኛው ተሸከመ ነው ቆሶችን ማታለል ትርፎች ማትረፍ ጨርቆስ ማታለል ትርፎች ማትረፍ ነው ዘመዴ እንኳንም ስቆናና ኩርፎ ማማሩ አለበት የደስ ባለመነጽሩ አረ እንደምን አለን አረ ዘመዴ አረ እንደምን አለን ዘመዴ አራዳው ካቻ ያለም ወደ ቤት አቻያ ለሞዴ አዘሉ ማቀፉ ያው ተሸከሙ ነው ከናቻዬ ወዲያ ከጨርቆስ ልጅ ወዲያ ያራዳ ልጅ ማነው ያራዳ ልጅ ማነው አረ እንደምን አለን የኛማ ጎሽቲ ምርጥ ያራዳ ልጅ ተከትሎ አይሄድም አስከትሏት እንጂ ዘመዴ ጎሽቲ ወደ እንደው ትክብዬ ስመለከትህ ቦክሰኛው አጎቴ መስለት አየህ ገላ ናረ እንደምን አለ ዘመዴ አይ
ለማለምዬ መሜን የሽየን አንገት ለእኛ ማደረገው እንደ ጎጃም ዛቢያ የሚያረገርገው ለማለምዬ መሜን ጥርሷ የመሰለው የበቆሎ ሸት ጸጉሯ የመሰለው የሐር ዝምዝማት አፍንጫዋ ይመስላል አውቀው የሳሉት አይኗ የመሰለው የበርጉልላት ደግማ ትውለዴሽ ከጃኬቱ ዘሎ ከቲሸርቱም ዘሎ ይታያል አንገቱ ምርጥ ያበሻ ልጅ ነው ዘረ መኳንንት ስሩን ስራ ምትል ሰርታ ምታሰራ የበታቿን አጥብቄ በላይ አትፈራ አገሯን አክባሪ ከባህሏ ጋራ ስሩን ስራ ምትል ሰርታ ምታሰራ አገሯን አክባሪ ከባህሏ ጋራ እንኳን ለዘመዷ ለባድ ምታኮራ ቀኝነት የላለ ሰው ክፉ አሰራ ማን ይወዳደራል ከየሽዬ ጋራ ማን ይወዳደራል ከየሽዬ ጋራ እድል ስጡንና ትንሽኛ ምናውራ ወገብሽ ብርሌ አንገትሽ ነው መቃ ወገብሽ ብርሌ አንገትሽ ነው መቃ የፈዘዘው ሁሉ ባንቺ ውበት ነቃ አረ ላባው ራሽ ሴት መምረጥ አበቃ ሌላ የለም በጣም እናመሰግናለን ፍቅሩዬ አስቱዬ ጨርቆሶች ከኋላችን ይገኛሉ ዛሬ ለየት ያለ ነው በጣም ለየት ያለ ፕሮግራም ነው እንግዲህ ዛሬ ይዘንላችሁ የቀረብነው የመጀመሪያ ፕሮግራሙን ጨርቆስ ላይ አድርጓል ያው ጨርቆስ የተመረጠበት ምክንያት ደግሞ እጅግ በጣም ብዙ ያራዳ ልጆች ያሉበት ብዙ ታሪክ ያለበት ሰፈር ነው ያው ከጀርባችን እንግዲህ እንደምታዩቸው በጣም እጅግ ታዋቂ ብዙ ስራዎች የሰሩ ሰዎች አብረውናሉ እኔ ራሱ በጣም የጓጓውበት ፕሮግራም ነው እስከ መጨረሻው አብራችሁ ነው እውነት ነው ጨርቆስን እንግዲህ ስንመርጥ ካራዳነት ከመተሳሰብ አብሮነትን ሁሉም ባንድ ላይ የጥንት የጧቱ ሰፈር ነው ጨርቆስ ትወና እንደ ጉድ ይቀዳል አትሌቶች አሉ ሙዚቀኞች አሉ ሁሉም ጨርቆስ ላይ ጨርቆስ ሁሉም ተዋናይ ነው ባይዜ ቦታው ነው እንጂ ይለያየው ጋር ተፈጥሮ የሰጠቻቸው ነው ለማለት ስለዚህ አብረን ጥሩ ጊዜ እናሳልፋለን እስከ መጨረሻው አብራችሁ ነው እንግዲህ ሰብሰብ ብለናል ከጨርቆስ ልጆች ጋር አብዛኞቹን እንግዲህ በደንብ ታቋቸዋላችሁ ብዬ ገምታለሁ የተለያዩ ሚዲያዎች ላይ ድራማዎች ፊልሞች ለዚሁ መጽሐፎችን የተለያዩ ነገሮችን እየሰሩ የጥበብ ሰዎች ናቸው ለመጀመሪያ ያህል አጠገቤ አሌክስ ይገኛል አሌክስ የጨርቆስ ልጅ የሚል መጽሐፍ አሳትሟል እስኪ ካንተ ጋር ልጀምርና ስለ ጨርቆስ ምን ትለናለህ አመሰራረቱን በቃ ማለት ዲቴል ያለውን የጨርቆስን ነገር የተወሰነ ነገር በለና ከዛ ደግሞ ወደ ሌሎቹ በደንብ የተሻገረን አንዳንድ ሀሳቦች እንሰማለን እውነት ነው እሺ አመሰግናለሁ ደራሲ አለማየሁ ታዬ ይባላልው የብዕር ስሜ ገዳታ ወይም ኦኑሹ ነው ፍሳ ጎሹ ፍሳ አንድ ቅጽል ስም አውጥቶልኛል አባዳገት የሚል ሶስተኛ ስም አለኝ አሌክስ አባዳገት አይመጣም ስሉት ይመጣል ድንገት የተባለው እኔ ላንተ ነው አዎ ጨርቆስ ያው እንግዲህ ያው ጨርቆስ ላይ ብዙ ትልልቅ ስራዎች የሰሩ ሰዎች ካጠገባችን አሉ ቂርቆስ በመጀመሪያ ደረጃ ቅርስ ነች ቂርቆስ ነው ብለን የምንጠራው ያው እዚህ ጋር ጎሹም ያስተካክለናል ጨርቆስ በተለምዶ ነው የሚባለው በ1899 ዓመተ ምህረት የተመሰረተው በአጼ ሚኒሊክ አማካኝነት ነው ቂርቆስ ታቦት እዚህ የመጣው እና እዚህ አካባቢ ላሳው የሚባል ወረርሽን ነበረ ያንን ወረርሽን አሁን ኮሮና እንደሚባለው ማለት እሱን ለማጥፋት ያው ቃል ኪዳን ተገብቶለት ታቦቱ በ1899 በአጼ ሚኒሊክ አማካኝነት አፈ ንጉስ በሚባሉ ሰው አማካኝነት እዚህ መጥቷል ከዛ በኋላ ያው የተባረከች ሰፈር ቂርቆስ የተባለው የቦኖ ውሃ የሚባል አለ ለጋርጋ ያንን የጠጣ ሰው በቃ ወድቆ አይወድቅም ይባላል እንደውም ብዙዎቹ ከዚህ መተው የቦኖ ውሃ ይቀዱ ነበር
መንታ ሁሉ ያስወልዳል። የቦኖ ውሃ መንታ ያስወልዳል እና ብዙዎቹ እዛ አካባቢ ያሉ ሰዎች መንታ ናቸው አብዛኞቹ እና ጨርቆስ ሀገር ነች፣ ጨርቆስ ቅርስ ነች ብለን የጀመርነው ብዙዎቹ እዚህ ያሉት አራዳ እርድና የሚባለው የተመሰረተው ቀልድ ጨዋታ ያለው ቂርቆስ ሰፈር ላይ ነው። አትሌት ብትል መንግስቱ ኃይለማርያም ኮሎኔል መንግስቱ ኃይለማርያምን ጨምሮ እዚህ ነው የኖሩት። አርቲስት፣ ዘፋኝ፣ ቦክሰኛ እነ ካሳሁን ቶላ፣ እነ ጫን ያለው ኃይሌ ትልልቅ ቦክሰኞችና ቦምባርድ የሚባል ነበረ። ያው በእርድናም ማንም ሲነካንም በኃይለኝነት የሚታወቀው ጨርቆስ በዛ የተነሳ ነው። ዋናው አመጣጡ ህፃኑ ቂርቆስ ታቦት የመጣው በ1899 ነው። ለዚህም ለአጼ ምኒልክ ትልቅ ክብር አለን። አመጣጡ ወሳኙ ይሄ። መግቢያችንም ላይ እያለን ነበረ በርካታ የኪነ ጥበብ ባለሙያዎች፣ አትሌቶች ብዙዎች ፈለቁበትና የተፈጠሩበት ነው። ጎሹ ደግሞ አንዱ ነውና ወደ ሌሎች ከማለፋችን በፊት ከሱ ስለ ጨርቆስ ብንሰማ። ቂርቆስ የመጀመሪያ ሰፈር ነው። ያው ምኒልክ መተው አዲስ አበባን እዚህ ፊንፊኔ ብለው ከፊንፊኔ ጋር ከዛ ደግሞ ሄደው ወደ እንጦጦ እንትን ካሉ በኋላ የጦር ሰፈር ተብሎ መጀመሪያ ራቅ ተደርጎ ከከተማው ተብሎ እዚህ 4ኛ ክፍለ ጦር የተመሰረተው በምኒልክ ጊዜ ነውና የመጀመሪያ ሰፈር ነው ቂርቆስ። ምክንያቱም የወታደር ሰፈር ስለነበረ ሰፈሩም እዚህ እንትን አለ እና ተራራው እንደተናገረው ብዙ ታሪካዊ የሆነ ሰፈር ነው እንዳለው ብዙ ሰዎች የበቀሉበት ብዙ ጸሐፍት የበቀሉበት ትልልቅ ሰዎች የፈሩበት ሰፈር ነው እና ጆኩም ምኑም ከቤተሰቦቻችን ከእናቶቻችን ከአያቶቻችን ምናምን ወርሰን የመጣውን ነገር ነው እና ከድሮ ጀምሮ በቀልድ በኃይለኝነት እንዳለው እና ደግሞ ያው በፍቅር የሚታወቅ ሰፈር ነው። የኛ ሰፈር እዚህ መጥቶ ያው እናንተንም ሰበናችሁ የመጀመሪያ ፕሮግራማችሁን እኛ ጋር እንድታደርጉ ያደረገበት ትልቁ ምክንያት ያው ያለው የሰፈራችን ፍቅር ነውና ፍቅራችንን እየተቋደሳችሁ ነው። እኛም እናመሰግናለን። ቶሪዎቹ ምናምን በደመና አሁን ብዙዎቹን አላቃቸውም እውነት ለመናገር እዚህ ታቦቱ በስንት ዓመተ ምህረት መጣ የመጀመሪያው ሰፈር መሆኑ ምናምን ገናውን እየሰማሁኝ ነው ያለሁትና ይሄ ለኔም አዲስ ነው። በጣም ደስ ብሎኛል። እስኪ ካቻ ደግሞ የተወሰነ ነገር በለን እስኪ። ያው እንግዲህ ካቻን በጣም በብዙ ስራዎች ታቆታላችሁ። በጣም ብዙ ፊልሞች ሰርቷል። ረጅም ዓመት የቆየ ኪነ ጥበብ ሰው ነው። ስላገኘን ደስ ብሎናል። አክብረንም ስለመጣ ያው ቂርቆስ እንዳሉት ነው። በእርግጥ ያው ቂርቆስ ሰፈሩ አገር ነው እንዳለው አገር ነው። የወታደር ሰፈር ነው። በነገራችን ላይ ማንኛውም ሰው መጥቶ እዚህ ተርቦ ተጠምቶ የሄደ ሰው የለም። ቂርቆስ ተካፍሎ የመብላት ሰፈር ነው። እኩልነት አለ፣ ትከባበራለ። ከሌላ ሰፈር መጣ ከዚህ መጣ አይባልም። ሌላው ይቀርና እብድ መጥቶ እዚህ ነው ድኖ የሚሄደው፣ የትም ቦታ ላይ አይደለም። በጣም ግልጽ የሆነ ነገር ነው። ይሄ ሪያሊቲ ነው። ሌላውን ተውና ከሌላ ሰፈር ላይ በአንድ በልብ በሆነ በሽታ በስኳር ምናምን ቢታመም ሂድ ወደ ጨርቆስ ነው የሚባለው። መርካቶ ታሞ በመኪና ሲዞር ቂርቆስ ላይ ለ10 ደቂቃ ቁም ነው የሚባለው። ሩሩና ልቡ የሚያዝን ህዝብ ስለሆነ ያ ሰው እየተሳክተውሉት የሚሄድበት ሰፈር ነው ይዘበር እና ብዙም አልታየም። አሁን እኛ እንደ ብዙም አውርተናል ስለ ቂርቆስ ብዙም ሚዲያ ላይም ተናግረናል። ግን እናንተ የመጀመሪያ ስለሆናችሁ እናንተ ከፍተኛ ስራ ትሰራላችሁ ብዬ በቂርቆስ ላይ ይገምታለሁኝ። እርድና ብትል እርድና አለ፣ ተማሪ ብትል የተማሩ ብዙ አሉ። በብዙ አይነት ደግሞ ግጥጥ ያለ ገጠጤም ሊሆን ካለ ገጠጤም ይሆናል። ያው ፈጣጣም ሊሆን ካለ ፈጣጣም ይሆናል። በማንኛውም ነገር ላይ ቀድመ ዝግጁ ሆኖ የሚቀርብህ የቂርቆስ ልጅ ነው። ብዙ ታሪኮች አሉ። ስለ ቂርቆስ ተወርቶ የሚያልቅ ነገር አይደለም። በዛ ላይ ደግሞ ተካፍሎ በመብላት እዚህ አይደለም በአረብ ሀገር ሊቢያ በስደተኞች ላይ ያለው ታሪኮች ብዙ መጽሐፍ የሚገባው አለ። ቅድም ፈርቀዳጅ በስደት የቂርቆስ ልጅ ነው። ሊቢያን የመጀመሪያ በሮን የከፈተው የቂርቆስ ልጅ ነው። ደርግ እንደወደቀ የመጀመሪያው ነው ማለት። ያው እንግዲህ እኛ በደርግ ጊዜ ያለን ሰዎች ነን። ከዛ በኋላ በስደት ኢህአዴግ ሲመጣ ያለውን የስደት ጉዞ ግንባር ቀደም ነው የተካፈለው። ዓለም ላይ የምታጣው ሶማሌና ቂርቆስን ነው የምታገኛቸው። በቃ በዓለም ላይ ወይ ሶማሌ ነው በስደት ላይ ያለው ወይ ቂርቆስ ልጅ ነው ከፍተኛውን ደረጃ ይዟል። ግን ተካፍሎ በመብላትም እዛ ሀገር ላይ እንደዚህ ነው። አሳልፎ አይሰጥም። ይሄ ሶማሌ ነው፣ ይሄ ከፋ ነው፣ ይሄ ጉጂ ነው ብሎ በዚህ መንገድ ሂድ አይልም። አንድ ላይ እጅን ጎትቶ የሚደረስበት የሚደርስ ምርጥ የሰፈር ቂርቆስ ይባላል።
እውነት ነው። እኛም ስንመጣ እያየን ነበር ይሄን ፍቅር ከቤተ ክርስቲያን ጀምሮ ሰው በጧት ነው ቤተ ክርስቲያን የሚሳለመው። ከዛ ደግሞ የገበያ ማዕከልም ነው በየቦታው ብዙ የገበያ ነገር የሚሸጡ አሉ በራቸውም ላይ። ይሄን ደግሞ ፍቅርና አንድነትን ነው የሚያሳይ መተሳሰብን፣ እኔ በልጥ ሳይሆን ንካፈልን ነውና ፍቅርን እኛም ተመልክተናል። በጣም አይ አንድ ነገር ደግሞ ልንገርሽ፣ ወደድሽም ጠላሽ የቂርቆስ ልጅ ከእንቅልፉ ሲነሳ ማንንም ሰው እጅ ዘርግቶ ሰላም አይልም ቤተክርስቲያኑን ሳይሳለም። ይሄ ትልቁ ታሪኩ ያለው ቂርቆስ ላይ ይሄ ብቻ ነው። 30 ጊዜ ብትጠሪኝ ከቤቴ ወጥቼ እቺን ቤተክርስቲያን ካልተሳለምኩ ዞሬ ማንንም ሰላም አልልም። ይሄ በእኔ ብቻ አይደለም በመላው የቂርቆስ ልጅ ላይ ነው። ከዛ በኋላ ነው ብትበይም ብትጠጭም የመጀመሪያው የቂርቆስ ልጅ ከእንቅልፉ ተነስቶ ቂርቆስን ተሳልሞ ወደሚሄድበት መንገድ ሄዶ ተዘጋጅቶ በልቶ ጠጥቶ ከህብረተሰቡ ጋር አብሮ ይኖራል። አሁን እንዳልሽው የገበያ ምናምን ማዕከል የምትይው ያለማንም ግዴታ ነው። እዛ ጋር ቁጭ በይ፣ እዚህ ጋር አንድ አይነት። አሁን ቻይና ሀገር ብትሄጂ እኮ እዚህ ጋር ዲስኮ ከተሸጠ እዚህ ጋር ባትሪ ነው የሚሸጠው። እዚህ ጋር ያበሻ እንቁላል ነው፣ እዚህ ጋር የፈረንጅ እንቁላል ነው እኛ ጋር የሚሸጠው በር ላይ። ስለዚህ ይሄ ነው ማህበራዊ ኑሮ ማለት ይሄ ነው። በቃ እንደዚህ የሚባረር ሰፈር አይደለም ልጅ ፈልጌ ነው። ይሄን ይመስላል። ሌሎችም ብዙ ነገሮች አሉት ካሉን። አሁን እንግዲህ እነሱም እንደምታያቸው ያው ወንድሞቼ ትልቅ ከማንም እኔ ነኝ ካለው በላይ አርቲስት ትልቅ ጭንቅላት ያላቸው ልጆች ናቸው። ይሄ ተካፍሎ መብላት ነው። እኛም አሁን ብዙ ሰርተናል፣ አልሰራንም አንልም። ግን እዚህ ጋር ቀር የሚልን ነገርኛ ምንድነው በአርቲስትነት ደረጃ ከኛ ኋላ ላይ የመጡ ወደ ላይ ሲወጡ ይሄ በጣም ያስጠላኛል። ይሄን ነገር ደግሞ አሁን ይሄ ቲቪ እንዲሰራበት የምፈልገው ይሄንን ነው። እንዴት ብትይኝ አሉ ትልልቅ አርቲስቶች፣ እነሱን እኛ እንበልጣለን ማለት ሳይሆን ይሄ ስም ነው። አርቲስትነት ከተፈለገ ሙያነቱን ከተያዘ የመጀመሪያው ቂርቆስ ላይ ብዙ ፊልሞች የሰሩ አሉ። እነሱም አለ እኔም አለው ሌሎችም አሉ። የመጀመሪያ እንግዲህ ቀዝቃዛው ላፈንን የሰራው ነኝ። ያውም ኤችዲ በነበረ ሰዓት የሰራን ሰው ቁጭ ብለናል እዚህ። ትላንትና ቲክቶክ ላይ ወጥቶ አፉን የከፈተ የሆነ ቦታ ላይ ደርሷል። ያ ምንነት መሰለ ክብርህን ፈልገህ ነው እንጂ ሰገጤ ለመሆን ከፈለክ አንተን ሰድቤ ፌመስ መሆን እችላለሁ። ቂርቆስ ልጅ ግን እንደዚህ የለም። እንቀልዳለን፣ እንጫወታለን። ቲክቶክም ሆነ ምንም ሆነ ስለ ብሔረሰብ ስለ ምናምን አናወራም። ስለ ሰፈራችን፣ ስለ ስደት፣ ስለ እርድናው ምን አይነት ፈጣን ልጅ እንዳለ እንግዲህ ግጥሙን ላይ የገጠምን የተንቀሳቀስን ሰዎች ነን። ማንንም ማይፈራ ማንንም ማይነካ የሚመታን ዝናብ የሚጥለን ጭቃ እኛንን ቂርቆሶች ቀድመን ያለን ነቃ ብለን በጣም እናመሰግናለን ካቻ። እኛንም ነቃ አረጋግጥ ተቀበል ይቀጥላል። ሌላስ ማን አለ ስለ ጨርቆስ በደንብ የሚነግረን? በቃ ቃል ኪዳን የተገባበት ሰፈር ስለሆነ አርቲስቱንም ብቲ አሁን አዲስ አበባ ላይ ያሉ የተባሉ ባለሀብቶች እነ ሰንሻይን ኮንስትራክሽን ባለቤት እነ ሳሚል ዶክተር ሳሚል ታፈሰ፣ እነ ባማኮ ኮንስትራክሽን ባለቤት አቶ ግርማ ገላው፣ የጃምቦ ሪል ስቴት ባለቤት እነ ደበበ ሰይፉ፣ ሁሉም የጨርቆስ ልጆች ናቸው። ስለዚህ ነው እኛ የሀገር መሪም ባለሀብትም አሁን ዱርዬ ተብሎ የሚጠራው አርቲስቱም አትሌቱም በፊት ቀደምት ላይ ጨርቆስ ጠመንጃ ሰፈር ነበር የምትባለው የወታደር ሰፈር ኮንጎ ሰፈር የሚባላል የኮንጎ ዘማቾች ያሉበትና ወታደሩ ሁሉም ያለበት ሰፈር ነውና እዚህም አሁን የተገናኘ ነው። ገጣሚ ያለ ሀብትሽ የሚባል እነሱም የእርድና ምሳሌ ነው። የእርድና ምሳሌ ማለት አሁን አራዳ ፒያሳ ስለ ፒያሳ የጻፉት ማለት ፍቅሩ ኪዳኔ ከሸጎሌ መጥተው ነው የጻፉት። እኛ ደግሞ ጨርቆስ ላይ ተወልደን ነው ስለ ጨርቆስ የጻፈው እና እርድናም አለ ሁሉ ነገር አለ። እዚህ ጋር ገጣሚዎች አሉ ከኛ ቀደምት ስቴዲየም ዙሪያ ላይ መኪና ጠብቀው ቦክስ ተጫውተው ሲድኒ ኦሎምፒክ ላይ ደረሱ አሉ። ነጸጋ ብራም ብስራት፣ ነጸጋ ስላሴ ያረጋ የሚባሉ ማለት ትልልቅ አርቲስቶች ቦክሰኞች አሉና እዚህ ጋርም ቡዛዮ የሚባል አለ እርድናን ቅርጥፍ አድርጎ የበላና ብዙ ሰፈር ላይ አራዳ አለ። እኛ ሰፈር ላይ ደግሞ የአራዶች አለቃ ነው ያለው። እኔና ጂሚ አንድ ላይ የነበርን ሰዎች ነን። በስቴዲየም ዙሪያ አካባቢ ላይ እርድና በነበረበት ሰዓት በዛ ሰዓት የነበሩ ብዙ ልጆች ነበሩ። እነዛ ልጆች አሁን የሉ፣ ግን እግዚአብሔር እድሉን ሰጥቶን እኛ በህይወት አለን። የጨርቆስን ማንነት ለማውራት በጣም ይከብዳል። ምክንያቱም እንደ አዲስ አበባ ነው የምናያት። እንደ አዲስ አበባ ትልቅ የፍጥነት ሰፈር እንደነበረች፣ ትልቅ ብዙዎችን ነገሮችን ያፈራች ሰፈር እንደነበረች እና በማህበራዊ ኑሮም ብትሄድ እንኳን በባዶ ኪስ መጥተህ ተጋብዘ ምሳን ሁሉን ነገር ተችሎ በስነ ስርዓት የምትሸኝበት ሰፈር ነች።
ያንን ማህበረሰብ እናውቀዋለን። እና በጣም አንዳንዴ ቁጭ ብለን ስናወራ ከጓደኞቻችን ካሉት በህይወት ከጓደኞቻችን ጋር ስናወራ ያለውን ሁኔታ ስናይ ይገርመናል። ያ ሁሉ ነገር አሁን የለም እና ጨርቆስ በእርድና የመጀመሪያ ማርገጃ የምትባለው ቦታ ላይ ብቻ ሳይሆን ከማርገጃ ወደ ስቴዲየም ነው የምትሄደው። ስቴዲየም ትሄዳለህ። ስቴዲየም ደግሞ የኳስ ስፍራ ስለነበረ በዛ ሰዓት ላይ ማንም ሰው የለም። የጨርቆስ ልጆች ናቸው ያንን ሰፈር ያንን ቦታ ሲያሞቁት የነበረ እና ከዛ ተከትሎ ተከታዮቹ ደግሞ ቀስ እያሉ የሚወጡበት በዛ ሰዓት የነበሩ ልጆች እናስታውሳቸዋለን። ስማቸውንም ዘርዝረን አግኝተናል። እኔና አሌክስ ተገናኝተን እሱ ፎቶውን ይዞ በመጽሐፉን ሊሰራ ሲል እኔ በስም ስነግረው ታሪካቸውን ስነግረው ነው ያወቀው እና ጨርቆስ ላይ የማይፈጠር ነገር ስቲል ነው። አሁን ጂሚ እንደተናገረው የትም ሰፈር የትም ሀገር ብትሄድ የጨርቆስ ልጅ ነኝ ካልክ ማንም ሰው በቃ በእርድና ነው የሚያይ። በቃ ማንኛውንም ነገር የማድረግ እንትን ይኖራል። ሰዎች ሊረዱ ብትፈልግ እንኳን በሊቢያ አሁን እንዳለው እነ ኢያሱ እነማ ጓደኞቻችን ናቸው በሊቢያ ላይ የታረዱት እነዚህ ልጆች። በዛ ሰዓት የነበረው ሁኔታ የተፈጠረው ሁኔታ እናውቀዋለን እና ጨርቆስን ስታስብ በዙሪያ ያሉ ደግሞ አንዳንድ ትንንሽ ሰፈሮች አሉ። እነዚህ ሰፈሮች የራሳቸው ስም አላቸው፣ ግን በይበልጥ በጨርቆስ ስም ነው የሚጠሩት። ጨርቆስ በሚል ነው ሰዎችን የሚጠሩ እና የትም ሰፈር ሄደ በስነ ስርዓት ትሪት ተደርገ ነው የምትመጣው። ስቲል ነው ይሄ ስም ደግሞ አሁንም አለ፣ ወደፊትም ይኖራል። በሱ ብቻ አይደለም አርቲስቶች፣ እንዲሁም ደግሞ ይሄ የድራማ ሰራተኞች ምናምኖች ቢፈለግ እንኳን ወደ ጨርቆስ ይር ነው የሚባል። እነ ተመስገን እነማን የወጡበት ከዛ በፊትም የነበሩት እና አስተራወቀ ዘፋኟ እነ ኤልያስ እነ ብጻት እናስታውሳለን። እዚህ እያሉ በጣም እናውቃቸዋለን። እነሱ እያሉ እኛም አብረን የነበርንበት ሰዓት ነበር። እኛ በደርግ ሰዓት ነው የነበርነው እና በዛ ሰዓት ላይ ብዙ ላይፍ አለን፣ ብዙ ትሪፕ አለን። የግሩፕ ጸብ ሲጀመር እነ ቄራ እነማን ከመነሳታቸው በፊት መጀመሪያ ጨርቆስ ላይ ነው ይሄ ግሩፕ ጸብ የተነሳ አዲስ አበባ ላይ። ያም ቦምባርድ ይባላል። በዛ ሲስተም ነበር የምናውቀው እና እርድና ብትል ያው ጠጥቶ ያደገ ህዝብ ነው። ምግቡም ራሱ ወደ አራዳ የሚከት ነው። ተሳስበ በመኖር እዳ ብትል ብድር ልውሰድ ብትል ዱቤ ልውሰድ ብትል ሱቅ በጨርቆስ ካልከው ወዲያው አንስቶ ነው የሚሰጥ ያለ ጥያቄ። እነዚህ ነገሮች እናውቃቸዋለን እና አሁንም ያው የጨርቆስ ሁኔታ ደስ በሚል ሁኔታ ነው ያለው። እናመሰግናለን። በጣም ደስ የሚል ጊዜ እያሳለፍን እንደሆነ ይሰማኛል። እስኪ ሀብትሽ የሆነ ነገር ማለት ትችላለህ? እንግዲህ ሀብትሽ ያው ጋዜጠኛም ነው ከገጣሚነቱ ባሻገር ጋዜጠኛ ነው። የሬዲዮ ፕሮግራምም አለው። ለማስታወስ ያህል ነው። ልክ ነህ። ሀብታሙ እባላለሁ። ያው የቂርቆስ ልጅ ነኝ። እንደ ወንድሞቼ ስለ ቂርቆስ እኔ አውርቻ አልጠግብም። ቂርቆስ ቃል ኪዳን ያለው ቦታ ነው። የተራበ በልቶ የሚያርበት፣ ወረርሽኝ ገብቶ ቶሎ የሚወጣበት የቅርብ ምስክር አለን። ለምሳሌ በኮሮና እዚህ ቂርቆስ አንድ የሞተ ሰው የለም፣ ምስክርነት ነው። አተት መጣ፣ አንድ የሞተ ሰው የለም። ብዙ በሽታዎች ወረርሽኝ ሲመጣ ቂርቆስ ላይ አይሞትም። ከተያዘ እንኳን ወዲያው ነው የሚድነው እና ትልቅ ቃል ኪዳን ያለው ቦታ ነው። የቂርቆስ ልጅ በመሆኔ እጅግ በጣም ደስተኛ ነኝ። ቂርቆስን ለመግለጽ አጠር ያለች ግጥም መቼም ገበታዬ ትላለች። መነሻ መስመሬ፣ የኑሮ መመሬ፣ መዋቢያ አፈሬ፣ ማደጊያ መንደሬ፣ ማምለጫ ዋሻዬ፣ ውቡ መጠጊያዬ፣ ቂርቆስ ገበታዬ፣ መቦረቂያ መስኬ፣ የጥበብ መድረኬ፣ የአፍ መፍቻ ቃሌ፣ የፍቅር ሞዴሌ፣ የንባብ የቀለም የህይወት ጎጆዬ፣ ቂርቆስ ገበታዬ፣ የሐዘን መጽናኛ፣ የህመም መዳኛ፣ የደስታ መድመቂያ፣ የአብሮነት መቆያ፣ ከክፋት መራቂያ፣ ፍቅር መኖሪያዬ፣ ቂርቆስ ገበታዬ፣ ተራርቆ መብላት፣ ተጋርቶ መጠጣት፣ ተጣልቶ መታረቅ፣ ተቃቅፎ መሳሳቅ፣ መፈንደቅ፣ መፍለቅለቅ፣ ማጌጥ ያወቅኩበት፣ ጠግቤ ማልጠግበው፣ ኖሬ ማልሰለቸው፣ የጥፍጥና ልኬት ግሩም ወለላዬ፣ ቂርቆስ ገበታዬ፣ የዝክር በረከት፣ የመዋደድ ዱንያ፣ የእስላም ክርስቲያኑ ተፋቅሮ መኖሪያ፣ የእንግዶች ማረፊያ ምቹ መጠጊያቸው፣ የእኩል እጅ አቃፊ ረሃብ ማታውቀው፣ የቃል ኪዳን ስፍራ ትንሿ ኢትዮጵያዬ፣ ቂርቆስ ገበታዬ አይደለችም? እሺ፣ ስለ ቂርቆስ በፊትና አሁን እንዴት ፍቅር እንደሚጀማመሩ
በግጥም እስቲ እንጨዋወታት። የበፊት ሰዎች እንግዲህ ጠላ ቤት ነው አሉ። አስተናጋጇን ይወዳታል። ከዛ በግጥም ምን ይላታል? እቴ በቀሚስሽ ድፍድፉን ይዘሽ እቴ በቀሚስሽ ድፍድፉን ይዘሽ ኃላፊው አግዳሚው ጠላናት አሉሽ ይላታል። ከዛ እሷም ያው የጨርቆስ አይደለሽ ነቄ ናትና ምን ብላ መለሰች? ሰማችሁልኝ ወይ የዚህን ጉብል መላ፣ ሰማችሁልኝ ወይ የዚህን ጉብል መላ፣ እያጣጣለ ነው ብቻውን ሊበላ አለቻለ። እና የዘንድሮቹ ደግሞ እንዴት ነው? ደጅሽን ከመጽናት ልቤ መቻረፈ፣ ደጅሽን ከመጽናት ልቤ መቻረፈ፣ ቡናሽ እንዳማረኝ 1 ዓመት አለፈ አላት። እንግዲህ ቡና ሊጠጣ ከዛ እሷም ነቄ ናት። አፈላልሃለው ለረፍቴ ቀን ላቦ፣ አፈላልሃለው ለረፍቴ ቀን ላቦ፣ የቡና ቁርስ ግን እንዳትጠብቅ ዳቦ አለች። ሀብትሽ የጋዜጠኛ ነገር በቀኔም አልቀረም እንደገጣሚ። ቂርቆስ ያው እንደዚህ አይነት አራዶች ያሉበት የጥበብ ቦታ ነው፣ ፍቅር ያለበት ቦታ ነው። ስለ ቂርቆስ ተነግሮ አያልቅም። ትምህርት ቤቶቻችንም ቢሆን በፊት ታስታውሳላችሁ፣ ፈለገ ዮርዳኖስ ከ6 ኪሎ ከፈረንሳይ ከየትና የት ሁላ መጥተው የሚማሩበት በአዲስ አበባ አንደኛ የተባለ ትምህርት ቤት ነበረ። በፊት የነበሩት ጤና ሚኒስቴር ከስተ ብርሃንን ያፈራ ብዙ ታላላቅ ሰዎችን ያፈራ፣ እነሱም ገልጸውታል። ናስቴርን የተለያዩ ታላላቅ ሰዎችን ያፈራ ትምህርት ቤት አለ። እናዋል ያለ ትምህርት ቤቶቻችን አስተማሪዎቻችን በጣም ጠንካራና ጀግና የነበሩ ናቸው። እንዲሁም ትምህርትም እንግዲህ ኮምፒቲሽን ሁላ የሚባል ነበረ። የኮምፒቲሽን የትምህርት ውድድር ነው። ሁሉም ከ90 በላይ ማምጣት አለበት። ለዛ ተብሎ ነበር ውድድር የሚካሄደው በየወሩ እና አብዛኞቹ በቃ በጣም ጀግና ነበሩ። የጥናት ጊዜ ነበረ። እንዲሁም በስራም ደግሞ ሁሉም ታታሪ ነው። ሌት ተቀን የሚሰራ ወጣት ነው። በውጭ ሀገርም ቢታይ ወጥተው በስራ ነው የሚያስመሰክሩት። በጀግንነትም በቅርብ ጊዜ የምናውቀው ታሪክ አለ አይደለ? ጣሊያን ሀገር ላይ ለብዙ አመት ታሽጎ የነበረ ህንጻ የቂርቆስ ልጆች ናቸው ሰብረው ገብተው ከዛ መንግስት ሲሰማ በቃ ተዋቸው ያለው። ከየት ነው የመጡት? ከኢትዮጵያ። ኢትዮጵያ የት? ጨርቆስ። በቃ ተዋቸው። ሁለተኛ የአድዋ ድል የተመሰከረበት እንደማለት ነው። እና ቂርቆስ ብዙ ታምር ብዙ ጀግንነት ያለበት ነው። ሌሎች ወንድሞች የሚሉት እንዳልጨርስባቸው ናይላክብክ መመቢጸናን አይላከበክ መመቢጸና ከልቢ ውዳሰ አያገህምና ከልቢ ወዳሰ አያገህምና አሊቤት አባይ ቤት መሀል አገር ወሎ የናፈቀማ ሰው ይመጣል ኮበሎ እህት ወንድሞችን ጨርቆሶችን ብሎን ዘመድ ዋለኔ ሰብሰብ ገዳይ ገዳይ ናር እንደምን አለ አቤቱ አረ እንደምን አለሽ ከጨርቆሶች ጋር ከጨርቆስ ልጅ ጋር አብረው ቢሰደዱ ካገኘም ያበላል ካጣም ያዝናል ሆዱ ሰብሰብ አርግለስ እኔስ ልምጣ በል እኔስ ልምጣ ልምጣ በመንፈስ አገኘው እንደሆን አባቴ ቂርቆስ አገኘው አባቴ ጨርቆስ ጭንቀት ያዋጣችሁ ድብርት ያዋጣችሁ ዱካክ ያዋጣችሁ ቂርቆስ ላይ ምጡና ፈገግ ትላላችሁ። ጎራ በሉ ፈገግ ትላላችሁ። ቂርቆስ ላይ ምኑና
ፈገግ ትላላችሁ አረ ዘመድዬ ገዳይ ገዳይ አረ እንደምን አለ ዘመዴ ዘመዴ ጨርቆስ ካፋፉ ላይ ወድቄ ብነሳ ተዘርሬ ጨርቆስ ታፋፉ ላይ ወድቄ ብነሳ የሰራ ከላቴ እውቀት ዞ ተነሳ አረ ዘመዴ ገዳይ ዋለኒ ስቴኔ ጌታ ተብሰብ ሰፈር ላይ ይሸጣል ቀይ አፈር ሳሙኝ ሳሙኝ ይላል እየከበረ ሰብሰብ ያሴኔ ጌታ አንቺ ሳሚኝና እኔ ልመጥምጥሽ የሰው ስጋር ምነው ጨርሼ እንዳልጥሽ የሰው ስጋር ተቀበል ስምሽ ለውስኪም አንቡሃ ለውስኪም አንቡሃ ይጨመርለታል ይጨመርለታል ለስንዴም እንክርዳድ ለስንዴም እንክርዳድ ይለቀምለታል ይለቀምለታል አሁን ለጨርቆስ ልጅ ምን ይወጣለታል አረ ዘመዴ ገዳይ ገዳይ ናረ እንደምን አለ አለሁልሽ አንተ እንደምን አለ እኔስ እንደምን እግዚአብሔር የሰጠውና ሰይ ሰዋች ላይ ልሰሰብ ዘመዴ አረ ዘመድዬ እና ዚጋ ተጫወት ዝም ብለህ ቢዘራ ነጭ ጤፍ ይዘራ ነጭ ጤፍ ቢወለድ አርበኛ እንደምነሽ ጨርቆስ የጀግኖች መገኛ የአራዶች መገኛ ለዓለም ዓለም ዘመድዬ አቤቱ እንግዳነሽ መሰል እንግዳነሽ መሰል ነው የመጣሽ ከየት ነው የመጣሽ አፈር አፈር ይላል ስስመው ከንፈርሽ አቦስ ገበርኩ አፈር አፈር ይላል ስስመው ከንፈርሽ ተቀበል ተቀበል በእግሩ ፍሬን እንጂ በእግሩ ፍሬን እንጂ ሂጅበት በእግሩ ፍሬን እንጂ ባፉ ሰው አይነካም ባፉ ሰው አይነካም በእግሩ ፍሬን እንጂ በእግሩ ፍሬን እንጂ ባፉ ሰው አይነካም ባፉ ሰው አይነካም የኔማ ጅምዬ የኔማ ጅምዬ የሰው መውደድ ያለው የሰው መውደድ ያለው ኦሪጂናል አፍሪካ ነው ዓለምዬ ኦሪጂናል አፍሪካ ዓለምዬ እርሱ ዘርዘር ያለው በስኪ እርሱ ዘርዘር ያለው በእርግጥ አያስዋሽም በእርግጥ አያስዋሽም እርሱ ዘርዘር ያለው ግጭት ነው ፍንጭት ነው እርሱ ዘርዘር ያለው ግጭት ነው ፍንጭት ነው ደግሞ አለው ጥርሱ ዘርዘር ያለው በእርግጥ አያስዋሽም በእርግጥ አያስዋሽም ፈገግ ካለ ደግሞ ሳይጠብስ አያመሽም አራራራ ፈገግ ካለ ደግሞ ሳይጠብስ አያመሽም ስባ ጂሚዬ እኔ እቀበላለሁ ካልተቀበልሽ ትዘረሪያለሽ የሚመታን ዝናብ በይ የሚመታን ዝናብ የሚጥለን ጭቃ እኛ ነን ቂርቆሶች ቄርቆሶች ቀድመን ያልነቃ ጨርቆሶች ቀድመን ያልነቃ ዓለም ዓለምዬ መሜል መሜል ነይነ ረዘበንዬ ሸምበቆ ምን ቢያድግ ሸምበቆ ቢረዝም ሸምበቆ ምን ቢያድግ ሸምበቆ ምን ቢያድግ አይነካም ሰማይ አይነካም ሰማይ የጨበጠሽ ሁሉ ፍሬንድሽ ነው ወይ በል የጨበጠሽ ሁሉ ፍሬንድሽ ነው ወይ አቤት አቤት ልቤ ቆላ ወርዶ ጥጥ ይፈለቅቃል ልቤ ቆላ ወርዶ ጥጥ ይፈለቅቃል ከወደዱ ወዲያ ምን ያሞላቅቃል ከወደዱ ወዲያ ምን ያሞላቅቃል ኧረ እንደምን አለሽ ኧረ ዘመድ አቤቱ እኔ ላንቺ ክፉ የሆንኩት መቼ ነው? እኔ ላንቺ ክፉ የሆንኩት መቼ ነው? አፈር ትብላ ውሻ ያጣ ምቀኛ ነው። አፈር ትብላ ውሻ ያጣ ምቀኛ ነው። ይኸው ባንቺ ሰበብ በጨርቆስ አንድነት እኔ ይኸውኛለሁ።
አየው አንቺ ሰበብ በጨርቆስ አንድነት ሁኛለሁ እኔ ይኸው ሁኛለሁ። ኧረ እንደምን አለሽ አበደችላችሁ አበደችላችሁ እቺ ልጅ ሰሩ እቺ ልጅ የሽየን ሰሩ አበደችላችሁ የሽየን ሰሩ አበደችላችሁ የሽየን ሰሩ እራቷን ሳትበላ አለች ደራደሩ እራቷን ሳትበላ በጨርቆሶች ፍቅር አለች ደራደሩ ባይ ባይ ናናናናን ለመለምየን መሜን መሜሰው ናናናናና አይጠነሰስም ጌሾ በጠርሙስ አይጠነሰስም ጌሾ በጠርሙስ ሰፈሪ ማርገጃ አይጠነሰስም ጌሾ በጠርሙስ ሰፈሪ ማርገጃ ታቦቴ ቂርቆስ ታቦቴ ቂርቆስ ታቦቴ ቂርቆስ ስንት ጀግና ሞልቷል። አገብላለው ደግሞ በጫማ ጥፊያ ናት የሚያፈር የምን ሀብት ንብረት የምን ፎቅ መኪና የምን ሀብት ንብረት የምን ፎቅ መኪና ድገሚው የምን ሀብት ንብረት የምን ፎቅ መኪና አሁንም ድገሚው የምን ሀብት ንብረት የምን ፎቅ መኪና ፍቅር ነው የምታውቀው የቂርቆሷ ጀግና ፍቅር ነው የምታውቀው የጨርቆሷ ጀግና ፍቅር ነው የምታውቀው የጨርቆሷ ነቄ ካማራችሁ ነቄ ካማራችሁ ነቄ ካማራችሁ ነቄ መንቃት ካማራችሁ ፍቅር ካማራችሁ ፍቅር ካማራችሁ ትዳር ካማራችሁ ትዳር ካማራችሁ ጨርቆስ ላይ ብቅ በሉ ጨርቆስ ብቅ ብላችሁ ነፍት ይዛላችሁ ነፍት ይዛላችሁ ዓለም ዓለምዬ ወላቃ ነው ብለው ሰው ሁሉ ሲያሙት ወላቃ ነው ብለው ሰው ሁሉ ሲያሙት ፍንጭት መሆኑን ዛሬ ነው ያየሁት። በእውነት 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 መሆኑን ዛሬ ነው ያየሁት ነው እንዴ? ፍንጭት መሆኑን ዛሬ ነው ያየሁት። ናናናና ለሞለምዬ ከጨርቆስም ልጆች ፈሪ ቢገኝበት ከጨርቆስም ልጆች ፈሪ ቢገኝበት አንገቴን ለካራ ሞት ይፈረድበት። የሰው ያለ ከጨርቆስም ልጆች ፈሪ ቢገኝበት አንገቴን ለካራ ሞት ይፈረድበት። አዎን አዎን አሃዳና ዘመድዬ ትቢት ለወጠረው ላነፋፋው የጅሚዬ ቦክሱ ጃፓን ዶክተር ነው ዘመድዬ ዓለም ዓለም ናናናና ቆስዬ አባቴ ጨርቆስዬ አባቴ የምለምንህ ሸጋው ቂርቆስዬ ሸጋው ጨርቆስዬ የምለምንህ የዝናቧን ነገር አደራ እባክህ የዝናቧን ነገር አደራ እባክህ ለማለምዬ መሜን መሜ ገላ 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 እነዚህ ቂርቆሶች ምንድነው ምግባቸው? ፍቅር ፍቅር ይላል ነፍስና ስጋቸው ፍቅር ይላል ነፍስና ስጋቸው ፍቅር ፍቅር ይላል ነፍስና ስጋቸው ለማለማ አባም ይመለሱ ጥላውን ይዘው ቄሱም ይመለሱ ዳዊቱን ይዘው ወዶ ለሞተ ሰው ፍቅርም የለው ወዶ ለሞተ ሰው ፍቅርም የለው ወዶ ለሞተ ሰው ፍቅርም የለው አይላሎ ላሎ አይላሎ ላሎ አይላሎ ላሎ እንደ ራያው ሜዳ ሰጥ ያለ ወገቡ በምን ያስታውቃል ራውት ጋው ሳይ አይ ናና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 ናnaናናnanaናnanaናna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 
ማን ጠላም ብለሰብ ናና የሽስ አቤት አቤት ዝፈን ሲያንሳተ አረሰን ጅሚዬ ደብለ ሰሰ አሽሳት
ማማር ሲለብሱ መድ አረ እንደ ኢትዮጵያኖች አይ